ያጮበት መስልሽ ከባድ እንግሊዘኛ ነው የተናገርሽው አስደንግጠሽዋል እኮ እኔ እኮ በሳጭ ከባባድ እንግሊዘኛዎቹ ከየት እንደሚመጡልኝ አላውቅም ውጪ በነበርኩ ውጪ ነበርክ እንዴ አዎ ሱዳን ነበርኩ ሱዳን Did you start your acting career? Wait, Tom. Thank you so much. እድል ቀንቶኝ ከተሳካልኝ እኮ አብሽው አሜሪካ በምን ቋንቋ ነው የምትግባቡት? አማርኛ ይችላል ፈረንጅ? ደግሞ ለፍቅር ምን ቋንቋ ያስፈልገዋል? ዋናው ሟሟ ነው። Happy birthday? We happy birthday. እስቲ ስለራስሽ ንገሪ ገብቶኛል እኮ My name Jerry actor professional famous Ethiopian you and me dinner go eat You want to invite me out to dinner? Yes አመሰግናለሁ ነገ በ12 ሰዓት ላይ እዚህ ቦሌ ሮድ ጋር ዲነር Maybe in the next life. Thank you Tom. My God. ያለው ምናልባት በሌላ ህይወት ተጋብዥኛለሽ ነው አራታ ማለት ነው እንግዲህ በእኛ አገላለጽ ሲያምርሽ ይቅር ማለት ነው እዛ አንተ ደግሞ ቀልድና ምራት አቅም እንዴ እሱ በሚቀጥለው ህይወት ማለቱ አግብቶኛ አሜሪካ ሲሄድ ማለት ነው Thank you. ይሄ እናንተን ቁብ ሳልጨርስ አግብቻ አሜሪካ ገባው ስላልለ እንዴ ላገባው አንድ ሳምንት ሲቀረው ቡርኪና ፋሶ ሙሉ ነው ያወቅኩት ገና ሳይ ያጥወለውለኛል በቃ ፌንት ልሰራ ደርሳለሁ ወልደ መንፈስ ቅዱስ በስመ አብ ወመንፈስ ቅዱስ I love America ወልደ መንፈስ ቅዱስ አንድ 5-10 ገጽ እኔ እንዳነብብኝ እኔ ያመኛ እንዳታነብብኝ እኔ ግጥም አልፈልግም እንደሩ እንዳነብብኝ እንዴ ግጥም ይላል I don't love you. In fact, I'm starting to hate you. Every time I look at you, I feel like I'm in hell. Thank you very much. ዴቭ የሚባል ልጅ ይታባጥ ይልካል እኔ ዴቭ የሚባል ነገር እኔ መስማት አልፈልግም በእግዚአብሔር በእናትሽ ሁለት ሳምንት ሙሉ ፔሪድ ላይ የኔ አንድ ወር ሙሉ አንተ የልብ በሽተኛ ነህ ተብሎ ቪዛውን ሰጡ እኔን ቢከለክሉኝ አሬፊ አንጆሮ ይደፈን ወይ አንተ ደግሞ አሁን ሰይጣን አሜሪካን ኤምባሲ ምን ያደርጋል አረባ ዴቭ ዲቪ ደርሶታል ምንድነው ያልሽው ዲቪ ደርሶታል ዲቪ ደረሰው ይሄ አሜሪካ ዲቪ የአሜሪካ ዲቪ ለኔ ዴቭ አውንት ያ አረብ እግዚአብሔር በእናትሽ ነው ልቤ ይቀልጥብሻል በእናትሽ የምርሽን አው የምሬን እኔ ታደሻው ምን ላድርግ ምንድን አንቺ ሚስት አድርጎ ሊሞላሽ አስቧል ወይ ዴቭ በእናትሽ ምን ይሻለኛል ወይ ምስኪንነቱን እኮ ነው ማልችለው በእናትሽ ምስኪን እኮ ነው ቺ ቦቢ ቲቲ መቻል ምናምን ብትላት አትሰማክ ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለህ እኮ ለውሻ ለስፓይኪ ከሰኞ እስከ እሑድ ደግሞ የተለያየ ምግብ ነው የምትመግባት አንድ ምግብ ደግሞ ብትሰጣት አትበላልክ ይሄው እንዳይጠፋብኝ ዝርዝሩን ይዤ ልመጥቻለሁ ወቀረገጥሽ ወይኔ ሶሪ ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው I love you and America